እንዴት ነው እግዚአብሔርን የምናመሰግነው? በሞላ ጊዜ፣ በደስታ ጊዜ ሶ ሲምፕል አይደል? ናቹራል ነው አይደል? በሞላ ጊዜ፣ ጥጋብ በተሰማን ጊዜ እግዚአብሔር ይመስገን ለማለት ናቹራል ነው። ግን ከእግዚአብሔር ጋር ያለን መቀራረብና ከእግዚአብሔር ጋር ያለን ኢንቲመሲ ስለ እግዚአብሔር ያለን መረዳት በጨመረ ቁጥር ሃሌሉያ ልዑልን በልዑልነቱ አምላካችንን በአምላክነቱ ክብር ለእግዚአብሔር ይሁን። ይሆናል ምናመሰግነው። ዮናስን ታስታውሳላችሁ? ዮናስ በጣም የሚገርም ሰው ነው። ታሪኩን በሙሉ ስታነቡ ዮናስ በጨለማ ስፍራ ላይ ሆኖ በአሳ ነባሪ ሆድ ውስጥ ሆኖ የምስጋና መስዋዕት እንዳቀረበ ታውቃላችሁ? ምዕራፍ 2 9 እና 10 እንደዚህ ይላል። እኔ ግን በምስጋና መዝሙር መስዋዕትን እሰዋልሃለሁ፣ የተሳልሁትንም እሰጣለሁ። ድነት ከእግዚአብሔር ዘንድ ነውና። እግዚአብሔርም አሳውን አዘዘው፣ ዮናስንም በደረቅ ምድር ላይ ተፋው ይላል። በጨለማ ስፍራ ላይ ድቅድቅ ባለ ጨለማ ስፍራ ላይ ሆኖ ሲኦል ውስጥ ሆኖ የምስጋናን መዝሙር ዘመረ። ይቻላል ወገኖች፣ ይቻላል። ማመስገን ይቻላል። የትም ቦታ ሆናችሁ ማመስገን ይቻላል።